ሰላም ሁላችሁ እንኳን ወደ ቻናላችን እንቆቅልሽ በደህና መጡ። ዛሬ የብዙዎች ጥያቄ የሆነውን ነገር ግን ብዙ ሰዎች በክፍት የማይነጋገሩበትን ነገር እንነጋገራለን። እርሱም የአልጋ ላይ የፍቅር ህይወት ነው። ብዙ ጊዜ ሰዎች ይሄ ጉዳይ ሲያጋጥማቸው ወዲያውኑ ወደ መድኃኒት፣ ምንም ያልተፈተኑ ኬሚካል ነገሮች ወይም አደገኛ ምርቶችን ይጠቀማሉ። ነገር ግን ሳይታወቅ የሚቀር አንድ እውነት አለ። ብዙ ጊዜ ችግሩ የሰውነታችን ተፈጥሯዊ ስርዓት እንጂ የመድኃኒት የሚፈልግ ነገር አይደለም። እና ብዙ ጊዜ ምግብ፣ እንቅልፍ፣ አእምሮን እና ግንኙነትን ብቻ በማሻሻል እጅግ ትልቅ ልዩነትን ሊያመጣ ይችላል። ስለዚህ ዛሬ በተፈጥሯዊ መንገድ የፍቅር ህይወታችንን የሚያሻሽሉ 10 ነገሮችን እንመለከታለን። እነዚህ ነገሮች በሳይንስ የተደገፉ፣ ቀላል እና በቤት ሊደረጉ የሚችሉ ናቸው እና እመኒ ቁጥር 1 በጣም ያስደንቃቸዋል። ስለዚህ ቪዲዮውን እስከ መጨረሻው ይመልከቱ። 10 በቂ እንቅልፍ። አንድ ጊዜ ምናልባት ይህን ጥያቄው አስበው ይሆናል። እንቅልፍ ከፍቅር ህይወት ጋር ምን ግንኙነት አለው? ብዙ ሰዎች እንቅልፍን በስራ፣ በሞባይል፣ በፊልም ወይም በማህበራዊ ሚዲያ ሊለውጡት ይችላሉ። ነገር ግን ሳይንስ ይህንን ይላል። እንቅልፍ የሆርሞን ስርዓታችንን ያስተካክላል። እነዚህም ሆርሞኖች በፍቅር ህይወታችን ላይ ትልቅ ሚና አላቸው። እንደ ቴስቶስትሮን፣ ኤስትሮጅን፣ ኦክሲቶሲን። እነዚህን ሆርሞኖችን እንቅልፍ ሲጎድል እጅጉን ይቀንሳሉ እና ይህ ያመጣል የፍቅር ፍላጎትን መቀነስ፣ ድካም፣ የአእምሮ ጭንቀትን። በቀላሉ ለማለት የደከመው ሰውነት ፍቅርን አይወድም። ብዙ ሰዎች ችግሩ ሌላ ነገር መሆኑ ያስባሉ፣ ነገር ግን ችግሩ እንቅልፍ ብቻ ሊሆን ይችላል። ስለዚህም ባለሙያዎች ይህንን ይመክራሉ። በየቀኑ ከ7 እስከ 8 እንቅልፍ ማግኘት፣ ከመኝታ በፊት ሞባይልን መቀነስ እናም በተመሳሳይ ሰዓት መተኛት እና በተፈጥሮ እነዚህ ነገሮች የፍቅር ኃይልን እንደገና ያሳድጋሉ። 9ኛ እንቅስቃሴ። እንቅስቃሴ ስናስብ ብዙ ሰዎች የሚያስቡት ጂም፣ ክብደት መቀነስ፣ ሰውነትን መገንባት ነው። ነገር ግን እንቅስቃሴ ሌላ ታላቅ ጥቅም አለው። የደም ዝውውርን ያሻሽላል። ይህም ነገር የፍቅር ህይወትን ውስጥ እጅግ አስፈላጊ ነው። የተሻለ የደም ዝውውር ማለት የተሻለ ኃይል፣ የተሻለ ስሜት፣ የተሻለ የአካል ምላሽ ማለት ነው። እንዲሁም ኤክሰርሳይዝ እንቅስቃሴ ይህንን ያደርጋል። የኢንዶርፊንስ የተባለውን የደስታ ሆርሞን ያመነጫል። እነዚህም ሆርሞኖች ሰውነታችንን ደስተኛ፣ ነፃ እና በተፈጥሮ ይህ የፍቅር ህይወት ላይ ትልቅ ልዩነትን ያመጣል። አስደናቂ ነገር ጂም መሄድ አያስፈልግም። ቀላል ኤክሰርሳይሶችን ብቻ መስራት በቂ ናቸው። 30 ደቂቃ መራመድ፣ መሮጥ፣ ቀላል ስፖርት ማዘውተርም ይመከራል። እነዚህ ብቻ ትልቅ ልዩነትን ሊያመጡ ይችላል። ጤናማ ምግብ። አንድ የሚገርም ነገር አለ። የምንበላው ምግብ የፍቅር ህይወታችንን ይቀይረዋል። ምክንያቱም ምግብ ሆርሞኖችን፣ ኃይልን እና የደም ዝውውርን ያስተካክላል። እነዚህ ምግቦች በተለይ ጥቅማቸው በጣም ትልቅ ነው። አቮካዶ የጤናማ ፋት እና በውስጡ ቫይታሚንም ይዟል። ማር ኃይልና ፍጥነትን ይጨምራል። ለውዝ የደም ዝውውርን ያሻሽላል። ጥቁር ቸኮሌት የደስታ ሆርሞንን ወይም ኦክሲቶሲንን ያመነጫል። እንዲሁም ብዙ ፍራፍሬ እና አትክልት መመገብም ይመከራል። ነገር ግን በጣም የሚገርም ነገር አለ። ብዙ ሰዎች አያውቁም። 7ኛ ጭንቀትን መቀነስ። አንድ ነገር እስቲ እንጠያየቅ። ብዙ ሰዎች የፍቅር ህይወታቸው ሲቀንስ ምክንያቱ ምን እንደሆነ ያስባሉ። አንዳንዶቹ እድሜን ይናገራሉ፣ አንዳንዶቹ ጤናን ይጠራጠራሉ፣ አንዳንዶቹ ደግሞ ግንኙነታቸውን ይናገራሉ። ግን ብዙ ጊዜ ዋናው ምክንያት ጭንቀት ነው። ዘመናዊ ህይወት ለብዙ ሰዎች ጭንቀት እጅጉን ጎድቶታል። የሥራ ግፊት፣ የገንዘብ ጭንቀት፣ የቤተሰብ ግዴታ እናም ማህበራዊ ግፊት፣ እነዚህ ሁሉን ይዞራሉ። እናም አእምሮም ሲዝል ሰውነቱም እንዲሁም ይለዋወጣል። ጭንቀት ሲጀምር
ኮርቲዞል የሚባለው ሆርሞንም ይመነጫል እና ይህ ሆርሞን የፍቅር ፍላጎትን በጣም ይቀንሳል። ስለዚህም ባለሙያዎች ይህንን ይመክራሉ። በብዛት ለራስ እረፍት መስጠት፣ መዝናናት፣ የመተንፈስ ልምምድ ወይም ብሪዚንግ ኤክሰርሳይዝ፣ ወክ ማድረግ እና ሙዚቃን መስማት የመሳሰሉ እነዚህ ቀላል ነገሮች ጭንቀትን በጣም ይቀንሳሉ እናም በተፈጥሮ የፍቅር ፍላጎትን ይመልሳል። ስድስተኛ መግባባት ወይም ኮሚኒኬሽን። ብዙ ጊዜ የፍቅር ህይወት ችግር ከሰውነት አይመጣም ከመግባባት እንጂ። ብዙ ጥንዶች ስለ ፍላጎታቸው፣ ስለ ስሜታቸው እና ስለ ፍርሃታቸው መነጋገር አይችሉም እና ይህ እንዲህ ያለው ሁኔታንም ያመጣል። እርስ በርስ መራራቅ፣ የሞተ ስሜት እናም ርቀትን ያመጣል። ነገር ግን ይህንን በቀላል መነጋገር ብቻ ብዙ ነገርን ሊያቀርል ይችላል። እንደ ምሳሌ ስሜቱን መግለጽ፣ እርስ በርስ መደማመጥ፣ ሌላውን መስማት እናም የአንዱ ፍላጎት ሌላው ማክበር። እነዚህ ትንሽ ይመስላሉ ግን ትልቅ ልዩነትን ያመጣሉ። አምስተኛ የሰውነት ጤና። ሰውነታችን በአጠቃላይ ጤና ላይ እጅግ ይመሰረታል። የፍቅር ኃይልና ፍላጎትም እንዲሁ። ራሳችንን ከሱሶች በማራቅ ብዙ ነገሮችን ማቅለል እንችላለን። በተለይ ደግሞ ከሚከተሉት ነገሮች በመጠንቀቅ ብዙ ነገሮችን ማስተካከል ይቻላል። ከብዙ አልኮሆል፣ ሲጋራ እና ከአካል እንቅስቃሴ እጥረት። እነዚህ ሁሉ የደም ዝውውር እና ሆርሞንን ይጎዳሉ በተፈጥሮ እና የፍቅር ህይወትንም ይቀንሳሉ። ነገር ግን ጤናማ ህይወትን መጠበቅ የአልጋ ላይ የፍቅር ህይወቶትን መጠበቅ ይችላሉ። አራተኛ በራስ መተማመን። ብዙ ሰዎች ይህንን እንደ ችግር አድርገው ያስቡትም፣ ነገር ግን የራስ እምነት በፍቅር ህይወት ላይ ትልቅ ተጽዕኖ አለው። አንድ ሰው በራስ መተማመን ከሌለው ራሱን ካልወደደ በግንኙነት ውስጥ በጣም ይቸገራል። ነገር ግን ራስን በመጠበቅና ራስን በማክበር ሰልፍ ኮንፊደንስን በመጨመር የአልጋ ላይ ህይወቶን ማስተካከል ይችላሉ። ሶስተኛ ጥሩ የግንኙነት ጊዜ። አንድ ጥያቄ ልጠይቁ። ለመጨረሻ ጊዜ ከጓደኛው ወይም ከባል ከሚስቶ ጋር ብቻ የተቀመጡበት ጊዜ መች ነበር? የዘመኑ ህይወት ብዙ ሰዎችን እጅግ አስጨንቋል እና ጥንዶች እርስ በርስ ለራስ ጊዜ አይኖራቸውም። ነገር ግን አንድ ለአንድ ጊዜ በመሰጣጠት ግንኙነትን ማጠንከር ይችላል። ሁለተኛ ስፖርት እና ኃይል። እንቅስቃሴ ቀድሞ እንደተናገርነው በጣም ጠቃሚ ነው። ነገር ግን ከሁሉ በላይ የሚያደርገው ነገር ኃይልን መጨመር ነው። እናም ኃይል በፍቅር ህይወታችን ውስጥ እጅግ አስፈላጊ ነው። አንደኛ ፍቅርና አክብሮት። በመጨረሻም ከሁሉም በላይ አስፈላጊ ነገር አለ እና ይህም ብዙ ሰዎች የሚረሱት ነገር ነው። ፍቅር እና እርስ በርስ መከባበር። በማንኛውም ግንኙነት ውስጥ እውነተኛ ፍቅር እና አክብሮት ካለ ሁሉም ነገር በቀላሉ ይሻሻላል። ሰዎች እርስ በርስ ሲከባበሩ፣ ሲተዋወቁ እና ሲናበቡ ግንኙነቱ በተፈጥሮ ይጠነክራል። እንግዲህ ዛሬ በተፈጥሯዊ መንገድ የፍቅር ህይወታችሁን የሚያሻሽሉበት 10 ነገሮች ተመልክተናል። እነዚህ ነገሮች ቀላል ናቸው፣ ነገር ግን እጅግም በውስጣቸው ኃይልን ይዘዋል። ከነዚህ ውስጥ የወደዱት የትኛው ነው? ኮመንት ላይ ይጻፉልኝ። እናም ይህን ቪዲዮ ከወደዱት ላይክ እና ሰብስክራይብ ያድርጉ። እናም በሚቀጥለው አዲስና አስደናቂ እውነት ጋር እስክንገናኝ ድረስ ሰላም ይሁን።